ያዙት እንግዲህ እንኳን ደህና መጡ። አስተናጋጅ ነይ። አቤት። ምንድነው ከስተመር ተለያያላችሁ? ለኔ አልተጨፈረም እኮ ማለት ለኔ አልተጨፈረማ። እኔ ማዝዤ ነበር ለሱ። ምንድነው እሱ ከዘዘው ወይን አንተ እኮ በየአይነት ነው ያዘዝከው። ወይን ቢሆንስ ወይን ታዲያ ብርቅ ነገር ነው እንዴ? ወይን ቀላል ብር መሰለህ እንዴ? 400 ሺህ ብር እኮ ነው እኮ። ታዲያ ምን ላንዶ ነው የምታሽቀብጡት ማለት ነው? ደሃ ያስተናገደ የቤቱ ስታንዳርድ ነው። እኔ ምንም ማድረግ አልችልም። የቤቱ ስታንዳርድ እኮ ደሃ ያልሽኝ ነው። ላለው ታሸረግጃለሽ። ለኔ ግን እዚህ አይጨፈርልኝ ማለት ነው። በየአይነት አይፈቀድም አለ። በየአይነት አይጨፈርም። የኔ እናት የሰው ልጅ በቆመበት አይቀርም። አንድ ቀን ተለውጭ ያሳይሻለሁ። ያኔ ታሸረግድኛለች። እሺ አለቃ ምን ልታዘዝ? አስታወሽኝ? እኔ እንጃ። የወጋ ቢረሳ ሲሮጡ የታጠቁት አሉ። ያኔ ለሀብታም ስታሽቃብጪና በኔ ድህነት ላይ ስትሳለቂ ነግሬሽ ነበር። ሰርቼ ተለውጪ አንድ ቀን ተመልሼ እንደምመጣ። ያቺ ቀን ዛሬ ደርሳለች። ባይሆን ቶሎ አምጪልኝ። እሺ ምን ላምጣ? ሁለት በየአይነት። ለምን እኔ ላይ ታፈጣለህ? ሐሳቡን ያመነጨው እሱ። እኔ እንደዚህ አይነት ኔቨር ማይንድ የሆነ ሐሳብ አላመነጨም። ሙዬ ልቤ ላይ አይደል እንደ ሸሚዝ ሰፋ ያለ ቦታ አለ። ስፔሻሉ ሰጃታ ማማዬ። አረ ግልምጫሽ እንዴት ነው የሚያምረው! ደጀነጅረኝ ነው ልጅ ደህና እኛ ሳሳ ሁሉም ልጅ ደጀነጅ ይወጣል ይዞል። ግን ብንጋባ ስሟል ቀድ ካፍል ስጦታ ይሄንን ሙሉ ነው ፈልገው ካድነስሩ በጨረቃታ እጅ በእንኳ ክብት እያየን ፍቅራችንን ኮወኩማለን። ይመቻል። ብቻሽን መስለሽኝ እኮ ነው እንዴ? እናንተንም የመጀንጀን አቅሙ የለኝም። እናቱ አማኔ ሊቀርብ ነው። እዛ ግቢ እሺ። ደፋር የዛባት እኔ ወንድምሽን በጣም ወድጄዋለሁ። ይኸውልሽ ወንድሜ ማግባት ከፈለግሽ በጣም አይናፋር መሆን አለብሽ። ተጣጣ ገጣጣ እኛ ቤት እንደዚህ አይነት ነገር አይሰራም። እሺ። በዛ ላይ መማገጥ እንዳታስቢ። ምንድነሽ አንቺ? አይናፋር። ምንድነሽ? አይናፋር። ጎበዝ። ውይ ምንሽ? ኧረ በእናትሽ ኧረ ምንድን ነው የሚወቃኝ? ምን ሆነሽ ነው? የባሌ ሚስት። ኧረ የባሌ ወንድም። ቶሎ ደውዪ። ናይኗን ደውዪ። ናይኗን ደውዪ። ናይኗን። ኧረ እባክሽ ቶሎ በይ። አትቁሚ፣ ቶሎ በይ። ወጋኝ ነው። አይ ይሄ ነው። ወይኔ ወንድ ነው እና ምን አዋሪው ጥሪው እና ወንድ እኮ ነው እና ነገር ነው። አይናፋር ነኝ እኔ። አይናፋር ነኝ። ምንድን ነው? አይ አንቺ ምን ነሽ ነው? ስትሪት ፎቶግራፈር ነህ እንዴ? ምን ነው? ፎቶ አንሳኝ። አይደለም ግን አምጪ ላንሳሽሽ። ምን ፈለግሽ ሌላ? አትሄድም? አይ እዚህ ቆያለሁ፣ ሰው ጠብቃለሁ ብዬ ነው። እንኳን ደህና መጣችሁ። ነጽክስ እባላለሁ። ለሰርጋችሁ ሁነኛ ዌዲንግ ፕላነር ነው የመረጣችሁት። እሺ አሁን ከምን እንጀምራለን መሰላችሁ? ስራችንን የምንጀምረው ዳንስ። ለስራው ማማር ሲባል ለቀቅ ማለት አለ። ሁልጊዜም ለስራው መሳካት ባለቤትሽን ጠጋ ብለሽ ማሽተት አለብሽ። የቀጠርነው ዌዲንግ ፕላነር መስሎኝ። አቤት አናገርሽ እና እስቲ ሰሞን እናቴ ተረጋጊሽ። እኔ ቆንጆ ማሪ ተረጋጊ። እሺ ጊዜን እየገደላችሁብኝ ያላችሁት። ስራውን ለመጀመር አንገቷን ያዛት፣ ወገቡን ያዡ፣ አትለጣጣፉ። እንደዚህ ተጣቀስ ብለህ ያዛት ነው ያልኩት እኔ። ወገቧን ያዛት፣ ወገቧን ያዛት ነው ያለችው። ወገቤ እዚህ ጋር ነው እና ጆሮሽን ነው እንዲያስውቁ አንቺ። ወገቤ እዚህ ጋር ነው። እሷን ስታይል ምንድን ነው የምትገናበረው? በዝኝኝ ምን ሆነሽ ነው? ለሰርጎ ዌዲንግ ፕላነር ነጽክስ አለዶ የደወለው ህርምሽን አውጪ ላገባ ነው እኮ። ቆይ እስካሁን አልተለኩም ነው? እኔ ምን አውቃለሁ? ክፍለ ሀገር ሄደዋል። ልብስ ሳይለኩ እንዴት ይሄዳሉ? እኔ ሰርጌ ሊያበላሹ ነው እንዴ እነዚህ? እሺ ቆይ እደውልልሃለሁ በእናትህ።
ኧረ ቤቢዬ ጉድ ሆነ። ብሩክ እና ቴዲ ሳይለኩ ሄዱ ክፍለ ሀገር። ስልካቸው አይሰራ፣ አዲስ ነው ስልካቸው አይታወቅ። የቴዲ ብሩክ የቴዲ ወገብ ቁጥሩ 33 መሰለኝ። ታውቂያለሽ? ጎሽ ገላገልሽኝ። ደረቱ ደግሞ 3 ነው የሚያንከባለ። ደረቱ ወደ 28 ምናምን መሰለኝ። ደረቱ 28 እሺ። የዛ የቀጫጫ ሲምቢሮ ብሩክ ደግሞ ወገቡ 30 ነው። ደረቱ ሸምበቆ ነው ሲቆረቁ። የሱ ደግሞ እንደዛው ደረቱ 25 ምናምን 25 ጎሽ። እናትሽ ስልካቸው አዲስ ቁጥራቸው? አዎ እርሱን እንኳን ሳይሰጡኝ ሄዱት። የቴዲ 25 29 44 29 44 የብሩኬ ደግሞ አዲሱ ቁጥሩ 54 33 86 54 33 አሃ። የኔ ስልክ ስንት ነበረ? 11 ቤቱ ነው 81 መጨረሻው 40 80 40 ሽንም 80 ሽንም አሁን ነው እሺ ማውጣው ነው ማውጣው። ነይ እያንዳንዱ አክቲንግ ህይወት እንዲኖረው ፈልጋለሁ። መስላችሁ ሳይሆን ሆናችሁ እንድትተውኑ ፈልጋለሁ። ካሜራ ሬዲ ኤንድ አክሽን። በጥፊ አንዴ ነው አይደል እንዴ? እሺ ከት ውስጣችሁ የሚንተከተከው የአርት ፍቅር አውጡት እንጂ ጥፊ እኮ ቀላል እኮ ነው። ይዛሽ አይደል እንዴ? ሁለተኛውን ሲንገባለን። አሁን አንቺ እያለቀሽ ፍቅርሽን የሚንተከተከውን ፍቅርሽን ትገልጽለታለሽ። ካሜራ ሬዲ አክሽን። አይ ላቭ ዩ። ምንድነው ምን ይላል እንደዚህ? ምንድነው ከጋችሁ ጎኑ አለ መምጣት እኮ ነው። እንደኛ አይባልም። ከልብሽ ወጥሽ ዳለው ማለት አለብሽ። ካሜራ ሬዲ አክሽን። እንዴ እኔ ዳይሬክተር አታስጨንቂኝ እንዴ። ጀምር ልጁ እንደዛ አይልም። ከት ይቅርብኝ፣ እኔ ይቅርብኝ በቃ። ወይኔ ምንድነው ለዚህ እንደዚህ መሆን? አልተረፍኩም። አንተ እንቅፋት አይደለ እንዴ? አውራጣትሽን ይመጣ እና ቢመታኝስ? እሺ ምንድነው እንደዚህ ማሳ ቁስቁስን ይገናኛል እጅሽ ጋር? አዎ እኔ ምን መኪና ውስጥ ያለው ማን ነው? የጋሽ መስፍን ልጅ ነው እንዴ? እንዴ አው ራሱ ነው። ለእንቅፋት እንደዚህ አባዬ። ዋው እንዴ ነፂ ምን ሆነሽ ነው? እዛ ጋር እንቅፋትና ቤተሰቡ ዝም ብላ ነው። ትንሽ እኮ ነው፣ ትንሽ ነው ነካ ያደረጋል። ዝም በል አንተ። አሉ አባዬ። አይ በቃ የሆነ ገንዘብ እንሰጣታለሁ፣ ትታከማለች። አረ ገንዘብ ሰጣታለሁ፣ እኔ እሰጣታለሁ አባዬ። አንተ ማትስጠኝ፣ እኔ ጌታ አንተ አትስጠኝ። እሳቸው ይላኩልኝ